ጌታ ኢየሱስ ክርስቶስ ከሁሉ ይልቃል? አዎ። የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ በማመን ብቻ ነው? አዎ። ከዚህ እውነት ከሰማነው ለቀን እንዳንወሰድ አብዝተን ልንጠነቀቅ ይገባናል። የሚጎትት የሚስብ ወደ ኋላ የሚያስቀር ከዕብራውያን አንጻር በዕብራውያን ኮንቴክስት ካየነው ሃይማኖተኝነታቸው በእጃቸው ላይ የነበረው በቅዱሳት መጻሕፍት ያሉ የእምነት አባቶቻቸው በእምነት አባቶቻቸው የተከናወኑ ትልልቅ ታሪኮች ኢየሱስን ሊጋርዱባቸው ይታገሏቸዋል። ስለዚህ ይሄ ደብዳቤ ሲጻፍ የሚጽፈው ሰው እንደዚህ ይላል፣ ከሰማችሁት ነገር ወደ ኋላ እንዳታፈገፍጉ፣ ለቃችሁ ወደ ኋላ እንዳታፈገፍጉ ለሰማችሁት ነገር ልትጠነቀቁ፣ ፕሮቴክት አርጉ። መልእክታችሁ የሰማችሁትን ወንጌላው ጋርድ አርጉ፣ ጠብቁት፣ ልትጠነቀቁ ይገባል። እግዚአብሔር ይጠብቃችኋል ብቻ አይደለም የሚለው ተጠንቀቁ፣ ኮንሸስ መሆን አለ። ምዕራፍ 1 ቁጥር 2 እና ቁጥር 3 ላይ ኢየሱስ መለኮት መሆኑን አስረድቷቸዋል። ቁጥር 4 ላይ በመስቀል ላይ በፈሰሰው ደም እኛና እግዚአብሔርን አስታርቆ ስራውን ጨርሶ በሰማያት በግርማው ቀኝ ተቀምጧል ብሏቸዋል። ስለዚህ የመፍጠርም የቤዛነትም ስራ የኢየሱስ ብቻ ነው። በቀደመው ኪዳን የነበሩ ታሪኮችም አባቶችም በእጃቸው የተከናወነ የትኛውም ተአምር ለዚህ ጥላ ብቻ ነው። ኢየሱስ እንደሚመጣ ምልክት ነው እግዚአብሔር በአባቶች የሰጠው። ሊጋርዷችሁ አይገባም። ከሰማችሁት ነገር እንዳትወሰዱ አብልጣችሁ ተጠንቀቁ ይላቸዋል ይለናል። ከ2000 ዓመት በኋላ መልእክቱ ለኔ ነው። ከ2000 ዓመት በኋላ ዛሬ እሑድ ማለዳ እዚህ ለተሰበሰብን ነው መልእክቱ። የተለያየ በየግላችሁ እንደውሏችሁ እንዳስተዳደጋችሁ በጣም የተለያየ ኢየሱስን የሚጋርድ የግል ቻሌንጅ ሊኖርባችሁ ይችላል። እድል እንዳትሰጡ። በጣም ሃይማኖተኛ ሆነው ገዳማዊነቱ የሚያስጨንቃቸው አሉ። ዕብራውያን መካከል ሞናርኪዝም ያለባቸው ገዳማዊነቱ የሚያስጨንቃቸው አሉ። ነገርን በመደጋገም ብዛት እንደሚድኑ የሚያስቡ አሉ። ኖ ይላቸዋል። ኢየሱስን መጋረድ ነው። የኢየሱስን የመስቀል ሥራ ማቃለል ነው። ኢየሱስ ሲደመር የሆነ ነገር ይላሉ ዕብራውያን። ኢየሱስ ሲደመር አባቶች፣ ኢየሱስ ሲደመር የሕጉ ሥራ፣ ኢየሱስ ሲደመር ብለው የሚዘረዝሩት ነገር አለ። የቤተ መቅደሱ ሥርዓት ኖ። ከሰማችሁት ነገር በክርስቶስ ኢየሱስ ከተገለጠው ከዚህ ዘላለማዊ እውነት ፈቀቅ ሊያደርጋችሁ የሚታገላችሁ ካለ ቶሎ ብላችሁ አስወግዱት። ስሙ፣ ይሄ የሚጻፈው በጌታ ላልሆኑና ለማያምኑ ብቻ አይደለም። ቦርን አጌን ክርስቲያኖች ናቸው፣ ግን ዕብራውያን ናቸው፣ አይሁዳውያን ናቸው፣ ግን በጌታ እኮ ናቸው። ቸርች እኮ ነው ያሉት። ወደ ኋላ ሲያፈገፍጉ እኮ ነው። ተዉ ይላል፣ ተመለሱ። ባንመለስ አረ ቅጣት አለው። ፔናሊቲው ሲሪየስ ነው። ኢተርናል ላይፍ አካባቢ አፌክት ያደርጋል። እና ኢየሱስን ሃይማኖታዊ በሆነ መንገድ እንኳን ለመሸፈን መሞከር ቅጣቱ በጣም ከባድ ነው። ዓለማዊ ሆነ አይደለም እኮ ሃይማኖታዊ በሆነ ሪቹዋል እንኳን ልጋረደው ከሞከርክ ነው። የዕብራውያን ደብዳቤ ላይ አሁን እኛ በተለምዶ ኃጢአት ብለን የምንጠራውና የምንዘረዝረው አይነት ኃጢአት የለም እዚህ ደብዳቤ ላይ። ፕሮብሌሙ በአባቶች የተደረገው ስራና ሕጉ ነው። ኢየሱስን ለመጋረድ የሚታገሉ ሰዎች ወደ ኋላ እየተጎተቱ ያሉት። ተመለሱ ወደ ክርስቶስ ኢየሱስ ብቻ። እስቲ አሜን በሏ። የሚያድነው ኢየሱስ ብቻ። ሌላ ነገር ልዩ ወንጌል ነው፣ ያስቀጣሃል። እግዚአብሔር ይህንን መልእክት ያቀረበው በእንደዚህ አይነት ምልክቶችና ድንቆች በተአምራት አጅቦ ነው። ማረግ ፈልጎ አይደለም። መልእክቱ እውነተኛ እንደሆነ በእናንተ ልብ ላይ ለማተም ነው እግዚአብሔር ይህንን ያደረገው። እናንተ ግቡና ወንጌላትን አንብቡ። በጣም ብዙ ጊዜ እንዳነበባችኋቸው ተስፋ አደርጋለሁ። ግን ድገሙና አንብቡት ወንጌላትን። በእውነት ነው የምላቸው፣ አይጠገብም አይደል? እኔ አሁን ኢየሱስ ክርስቶስ በዚህ በኩል አለፈ የሚል ሳነብ አይገርምም? አሁን ኢየሱስ አለፈ
አሁን ጥላሁን አለፈና ኢየሱስ አለፈ እኮ አንድ አይደለም። ጥላሁን አለፈ ስትል ኢትዮጵያ ውስጥ 130 ሚሊዮን አለ የኔ አይነት። ኢየሱስ አለፈ ሲባል ግን ብቸኛ አምላክ መሬት ላይ ሰው ሆኖ ወርዶ አለፈ። እንዴት የተመሰገነ ነው አፈሩ ራሱ አምላክ የረገጠው። አንዳንድ ነገር እኮ እንኳን ጠቅሶ ነው አይደል ፍን ያደርገናል። አሁን አንችልም በእውነት ነው የምላችሁ አይደል። አጋንንት ወጥቶ የሆነ ነገር ሲሆን እኮ ይዘናል። ሰው አንጨብጥ፣ ድምጻችን ይቀየራል አይደል። አንዳንድ ነገር እግዚአብሔር የማያደርገው ለኛ ብሎ ነው። እኛ ቤቱ እንድንኖር ስለሚፈልግ ነው የማያደርገው። እኔው ሌላለው የሞተ ቢነሳ እኛ እንሞታለን። ስለዚህ የቆመው ከሚሞት የሞተው ቢቀበር ይሻላል። ሚስ እንዳናረግ የብሉይ ኪዳን አባቶችና የተደረገው ስራ ብቻ ኮደ አዲስ ኪዳን ምንድነው አሁን እየጋረደብን ያለው? እኛን ተአምር ኢየሱስን አይጋርድባችሁ? የሚደረግ አንዳንድ አክቲቪቲ ቸርች ውስጥ ኢየሱስን አይሸፍነው? የሆነ ተአምር ሲደረገው ከወንጌል በላይ ተአምሩ ከኢየሱስ በላይ የሆነ ነገሩ አይደምቅባችሁም? እሱም ከሆነ ከያዛችሁት ነገር እያፈገፈጋችሁ ነው። ተመለሱ። በጣም ሴንሲቲቭ ነው መንፈሳዊ ዓለም። እውነቴን ነው የምላችሁ። እንዲያው በግርድፉ የሚኖር ህይወት አይደለም። አውቀን ገብቶን ንቅት ብለን የምንኖረው ህይወት ነው። በልጁ በክርስቶስ ኢየሱስ ተነገረ አለ። መዳን በክርስቶስ ኢየሱስ ብቻ ነው። እስቲ አሜን በሉ። ሌላ የለም። በእውነት ነው የምላችሁ የለም። ዝግ ነው። እኔ ጴንጤ ስለሆንኩ አይደለም ይሄን የምናገረው። በእውነት ነው የምላችሁ። ግን እውነቱ ይሄ ብቻ ስለሆነ ነው። በጌታ ቤት ያለን ረጅም ዘመን የቆየን ይህንን የምናምን ሰዎች አጥብቀን እንያዝ። አጥብቀን ሌላ መልእክት አይኑራችሁ። ሌላ ርዕስ ህይወታችሁ ላይ አይኑር። ኢየሱስ የተሰቀለው፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አጥብቃችሁ ያዙ። ርዕስ ሲሰጧችሁ አትቀበሉ። አለኝ በሉ። እንትንን ብታስተጋባ ኖ አለኝ እኔ እንትንን ብትዘምር ኧረ አለኝ። ሙሉ መልእክት ኢየሱስ መቻል ቆኖ ሌላ ማወራው። አንዳንዴ ይሉኛል ይመጡና ጥሊ ስለምንም እንትን አትልል። ከዚህ በላይ ምን አለ ደግሞ? ምንስ መቻል መች ይሄው ምዕራፍ 1 ምዕራፍ 2 እኮ 4ኛው ቁጥር ላይ እኮ ነኝ እስካሁን ድረስ ብሎ አውርቼ ዕብራውያን ሙሉን እናውራው ካልን እኮ እድሜስ ይበቃል እንዴ? ሰማይና ምድር አይጠቀለልም እንዴ ሳያልቅ? ከሰማነው ነገር እንዳንወሰድ አብልጠን ልንጠነቀቅ ይገባናል። የሰማነው በአባቶች በኩል ተነገረ። ይሄ ለዕብራውያን ነው። እኔና እናንተ ከክርስቶስ ኢየሱስ ጀምሮ ያለው ግን ይመለከተናል ቀጥታ። ብሉይ ኪዳን አይመለከተኝም፣ አባቶች የኛ አይደሉም፣ የአባቶች አይሁዳውያን ነው ብንል በልጁ አለ። ይሄው መጣኩ በክርስቶስ ተነገረ። እግዚአብሔር በልጁ የተናገረን ምልክትና ድንቅ ተአምራት እያደረገ ብቻ አይደለም። ኢየሱስ እነዛን ተአምራቶች እያደረገ ተናግሯል። አዎ ይሄው መጽሐፍ ቅዱስ ያረጋግጣል። ከዛ በላይስ የመስቀል ሞቱ፣ የኢየሱስ የመስቀል ሞት ማንም ቆሞ የዛን ያክል የክርስቶስን ፍቅር ሊያሳየኝ አይችልም። ማንም ቆሞ እግዚአብሔር ምን ያህል እንደሚወደኝ ከዛ በላይ ሊነግረኝ አይችልም። የኢየሱስ ሲቃይ፣ የኢየሱስ መስቀል ላይ መሞት፣ የኢየሱስ ጣር ከምንም በላይ መልእክት ነው። ከምንም በላይ ድምፅ ነው። ከምንም በላይ መዝሙር ነው። ከምንም በላይ ስብከት ነው። እውነቴን ነው የምነግራችሁ። ማንም በምንም መንገድ ቢያስረዳን ኢየሱስ ስለ እግዚአብሔር የነገረን ያክል ያስረዳ ነው። ከሰማኑ እንዳንወሰድ አብልጠን እንጠንቀቅ። ወንጌል ሰምታችኋል? በጌታ የሆናችሁ እስቲ እጃችሁን እስቲ ልይ። እኔ ብዙ ጊዜ ጠይቃለሁ። ያው ቶሎ ቶሎ ነው የምጠይቃችሁ፣ ምክንያቱም በየዕለቱ ስለሆነ። እስቲ በደንብ ከፍ አድርጉልኝ እስቲ። በእውነት ያዋጣል እናንተን መስበክ። አጥብቃችሁ ያዙ የዳናችሁበትን እውነት፣ ወንጌሉን አጥብቃችሁ ያዙ። ወንጌል ጋር ቆዩ። ከወንጌል ወደዚህም አትበሉ። የተገለጠላችሁን የተነካችሁበት ይሄ እውነት
የዘላለም ሕይወት ማግኛ ነው። ይህንን እውነት እኔ ጋር እንዲደርስ ኢየሱስ መስቀል ላይ መሞት ጠይቆታል። ይሄ እውነት እኔ ጋር እንዲደርስ ኢየሱስ መቀበር ነበረበት። ይሄ የዘላለም ሕይወት የሚያስገኝ እውነት እኔን እንዲያገኘኝ ኢየሱስ ከሞት መነሳት ነበረበት። እግዚአብሔር የመጨረሻ ኃይሉን መልቀቅና ማሳየት ነበረበት። አልቲሜትሊ የእግዚአብሔር የመጨረሻው ኃይል መገለጥ ነበረበት እኔን ለማዳን። ኢየሱስ ራሱን አዋርዶ መስቀል ላይ መሞት ብቻ ሳይሆን የእግዚአብሔርም ኃይል መታየት ነበረበት። እግዚአብሔር ፍጥረትን ተፈጠረበት የሚበልጠውን ግዙፉን ኃይል ልጁን ለማስነሳት መጠቀም ነበረበት። አንድ ግለሰብ አይደለም ከሞት ያስነሳው እግዚአብሔር፣ አንድያ ልጁን ነው። ቀጥሎ ሞትን ነው ድል ያደረገው። ስለዚህ የትንሣኤ ኃይል ተጠይቋል እግዚአብሔር። አያችሁ፣ የዋዛ አይደለም ማለት ነው። እኔ በ3 ደቂቃ ንስሐ የምቀላቀለው ብቻ አልነበረም። እንደዚህ የቀለለልኝ ከባዱን ኢየሱስ ሄዶት ነው እግዚአብሔር። ይሄም ደግሞ አልበቃውም። በልጄ በኩል ተናግሬያለሁ በቃ አላለም። ኢየሱስ ክርስቶስ ደግሞ ለአባቶቻችን ይህንን ወንጌል በእጃቸው አስይዞ ከፀሐይ መውጫ እስከ መጥለቂያ ሲልከው እግዚአብሔር ለዚህ ማረጋገጫ መንፈሱን ደግሞ አደለ። አያችሁ፣ አብ ሲናገር ቆየ፣ ወልድ መሬት ወርዶ ሰብኮ ስራችንን ጨረሰ። እሱ ሲሄድ እግዚአብሔር ይበቃል አላለም። እግዚአብሔር መንፈስ ቅዱስ ደግሞ ወረደ። ዲቫይን ኢንተርቬን ያደረገበት ህይወት በጣም ጥሩ ሰዎች ተጠንቅቀው የጻፉት ታሪክ አይደለም። ቅንጅት ታርገው ያስቀመጡት ታሪክ አይደለም። ስድል ያለች ታሪክ አይደለችም። አምላክ መሬት ወርዶ የኖረው በእኔና በእናንተም ውስጥ ደግሞ መንፈስ ቅዱስ አድሮ ይሄው እያረጋገጠ ያዙ ወንጌልን። ክብር ለኢየሱስ ይሁን። አንዳንድ ነገር ከዚህ በላይ አልፌ መናገር አያስፈልገው። ይሄ በቂ ስለሆነ በጣም ብዙ እንደ ቤተ ክርስቲያን ነቅተን መመለስ ያለብን ወደ ወንጌል። አሳይመንታችን ወንጌል። ሰምታችሁኛል? አሳይመንታችን ወንጌል። ስለዚህ እግዚአብሔር የሰጠንን ጨርሰን መሄድ አለብን። ወንጌል አትደራደሩ። ወንጌል ላይ የሰማችሁት እውነት የዘላለም ሕይወታችሁ ነው። ከሕይወት የሚበልጥ ነገር የለም። ይህንን ሕይወት ያገኘነው በእግዚአብሔር ቃል እውነት ነው ሰምተን። ስለዚህ በሌላ ነገር አትተኩት፣ እንጠብቅ። ክብር ለኢየሱስ ይሁን። ይህ ሰንደይ ሞርኒንግ ቁጭ ብለን የምንሰማበት ስለሆነ እንደዚህ አይነት መልእክት የምነግራችሁ። በቃ ተጠንቀቁ፣ ተጠንቀቁ። ለሰማችሁት ወንጌል ተጠንቀቁ፣ እንዳታዘርፉ። የመጣ በሙሉ ይዞ አይሂድ ከውስጣችሁ። የፈለገውን በሙሉ ላያችሁ ላይ አያፍስስ። ኖ ሙሉ ነው እሱ። አንተም ብሎ ሲመጣ ተይዟል ብሎ ይለፍ። ማስገቢያ የለውም። የተሰቀለው ክርስቶስ የሚል ዝግ ነው የሱ። አሜን ነው። ታክ እወዳችኋለሁ። በእውነት በጣም ጥሩ ናችሁ። ስለዚህ ከነገ ጀምሮ እቺን መልእክት ደግሞ እንበረከክባታል። ፕሮቴክት ጋርድ የሚያደርግ ማስተዋልን ጥበብን ደግሞ ጌታ ይሰጠናል። በእውነት ነው ብላችሁ ሰምተናል። እውነት አዎ፣ ሸሽጎ መያዝ፣ መጠንቀቅ። ገበሬ ዘርዘርቶ ጥሎት አይሄድም። ያርሳታል፣ ያጠጣታል፣ ይኮተኩታታል፣ ይከታተላታል። ተዘርቷል። የእግዚአብሔር ቃል አለ ውስጣችን ነው። እንሸሽግ፣ እንጠብቅ፣ ጋርድ እናርገው። እንዳይወስዱብን መቶ ነጥቆ እንዳይወስዱ ኖ። አይ ዘርዘሪው ዘራ ምንድነው? የመጀመሪያው ወፍ ነው የሚለው፣ አሞራ ነው ወፍ ነው የሚለው። ሊለቅም መጣ ይላል። ስለዚህ እኛ መንገድ ዳር አይደለንም። ወፍ እየመጣ የሚለቅምብኝ እኔ መንገድ ዳር አይደለም። ጭንጫ ላይ በቀር ስር መስደድ አልቻለም። ኖ አይደለን። ከዛ እንደገና አደገ። ከዛ ደግሞ ያዘው። ኖ እንደሱም አይደለንም። ለመሬት ላይ ወደቀ ይላል። ከዛ ገበሬው ተመልሶ ሊሰበስብ ሲመጣ የዘራውም ዘር 30፣ 60፣ 100 እጥፍ አፍርቶለት ነበር ይላል። ገበሬውን አስበዋል እንዴት እንደሚደሰት። ስለዚህ እግዚአብሔር መልካም መሬት ያርገን። ሽሽግ አድርጎ ይዞ ጌታ ኢየሱስ ክርስቶስ ተመልሶ ገበሬው ተመልሶ ሲመጣ አፍርቶልኛል ይሄ እርሻ ብሎ ከኛ ላይ 100 እጥፍ ሲሰበስብ
ወደ ጌታ ደስታ ግባ ስንባል። ክብር ለኢየሱስ ይሁን። ስለዚህ እስከ ዛሬ ድረስ የመጣኑ በጣም በብዙ ትጋት፣ በብዙ ጽናት፣ በብዙ ዋጋ መክፈል መተል ሊሆን ይችላል። እንጨርስ በዚሁ። መሃል ላይ በፍጹም እድል አትስጡ፣ ጨርሱ። ጌታ አልመጣም፣ እኛም በሕይወት አለን እስካሁን። ወይ እሱ እስኪመጣ ወይ እኛ እስክንሄድ አቋም እንዳትቀይሩ፣ ርዕስ እንዳትቀይሩ፣ በሌላ ነገር ልባችሁ እንዳይያዝ። ክብር ለመንፈስ ቅዱስ ይሁን። የሰማኑን በልባችን ያቆይልን። ሕይወት ቃል ያሰማል። መንግሥተ ሰማይ ይወርስ።